እስኪ አንድ እውነት እንነጋገር። ስለ ፍቅር ስናስብ መጀመሪያ አእምሯችን ላይ የሚመጣው ምንድን ነው? ለሷ ስል ሁሉንም ትቻለሁ ወይስ ለሱ ስል ማንነቴን ቀይሬያለሁ የሚሉ ንግግሮች ናቸው። ብዙዎቻችን ፍቅር ማለት መሰቃየት ወይም ራስን መርሳት ይመስለናል። ያ ካልሆነ ግን ፍቅር እንዳልሆነ እናስባለን። ግን ቆም ብላችሁ አስባችሁ ታውቃላችሁ? ፍቅር በትክክል መስዋዕትነት ነው ወይ ስምምነት? ዛሬ በጁሲ ማይንድ ጂም የፍቅርን ትልቅ ሚስጥር እንፈታለን። ይህ ቪዲዮ በግንኙነት ውስጥ ያላችሁን አመለካከት ሙሉ በሙሉ ሊቀይር ይችላል። ቪዲዮ መጨረሻ ላይ የምጠይቃችሁ ጥያቄ ስላለ እስከ መጨረሻው አብራችሁን ቆዩ። ብዙ ጊዜ መስዋዕትነት የሚለውን ቃል ስንሰማ ትልቅና ቅዱስ ነገር ይመስለናል። አዎ፣ በፍቅር ውስጥ መስዋዕትነት አለ። ለምሳሌ የሚወደው ሰው ሲታመም ሌሊቱን ሙሉ ሳይተኙ ማደር፣ ወይም ለቤተሰብ ደስታ ሲባል የግል ፍላጎትን ለጊዜው ጌታ ማድረግ መስዋዕትነት ነው። ነገር ግን መስዋዕትነት መርዝ የሚሆንበት መስመርም አለ። እሱም ራስን ማጣት ነው። ለሌላው ደስታ ስትል የራስህን ህልም የምትቀብር ከሆነ፣ የምትወዳቸውን ጓደኞችን የምትርቅ ከሆነ፣ ወይም ማንነትን የምትቀይር ከሆነ ይህ መስዋዕትነት ሳይሆን ራስን ማጥፋት ነው። ብዙ ሰዎች በፍቅር ስም ማንነታቸውን መስዋዕት ያደርጉና ከጥቂት ዓመታት በኋላ ባዶነታቸው ሲሰማቸው ግንኙነታቸው ይፈርሳል። አሁን ደግሞ ወደ ሁለተኛው ሐሳብ እንሂድ። ስምምነት። ብዙ ሰዎች ስምምነት የሚለውን ቃል ለንግድ እንጂ ለፍቅር አይጠቀሙበትም። ግን እውነታው ግንኙነት የሁለት የተለያዩ ዓለማት ስምምነት ነው። ስምምነት ማለት መስጠትና መቀበል ነው። እኔ ይህንን ደስ እንዲልህ አደርጋለሁ፣ አንተም ይህን እንድታደርግልኝ እፈልጋለሁ ብሎ በግልጽ መነጋገር መቻል ነው። በመስዋዕትነት ውስጥ ኪሳራ አለ፣ በስምምነት ውስጥ ግን ሚዛን አለ። ስምምነት ባለበት ግንኙነት ውስጥ ማንም ተጎጂ የለም። ሁለቱም ወገኖች ክብራቸውና ፍላጎታቸው ተጠብቆ አብረው ይጓዛሉ። ታዲያ የትኛውን እንምረጥ? እውነተኛና ጤናማ ፍቅር የሁለቱም ድብልቅ ነው፣ ግን ሚዛኑ መጠበቅ አለበት። መስዋዕትነት የሚደረገው በችግር ጊዜ ነው። ለምሳሌ በበሽታ፣ በገንዘብ እጥረት ወይም በአደጋ ጊዜ። ስምምነት ግን የዕለት ተዕለት ኑሮ መመሪያ መሆን አለበት። አንድ ታሪክ ልንገራችሁ። አንዲት ሴት ለባሏ ስል ብላ የነበራትን የሥራ ዕድል ትታ ቤት ብትቀመጥ፣ ባሏ ደግሞ ያን መስዋዕትነቷን አውቆ እሷን የሚያስደስት ነገር ካላደረገ፣ ስምምነት ከሌለ ቤቱ የፍቅር ሳይሆን የቂም ቤት ይሆናል። ፍቅር ማለት እኔ ልሙትልህ ማለት ሳይሆን አብረን እንኑር ማለት ነው። የዛሬው መልእክት ነው። በፍቅር ውስጥ መስዋዕትነት ስትሆኑ ለምን ብላችሁ ራሳችሁን ጠይቁ። ያ መስዋዕትነት ለግንኙነቱ እድገት ነው ወይስ ሌላውን ለማስደሰት ብቻ? እውነተኛ ፍቅር ሁለታችሁንም የሚያሳድግ እንጂ አንዱን አጥፍቶ ሌላውን የሚያኖር መሆን የለበትም። አሁን ለእናንተ ጥያቄ አለኝ። በእናንተ አመለካከት ፍቅር ይበልጥ የሚያምረው በመስዋዕትነት ነው ወይስ በስምምነት? ለምን? ሐሳባችሁን በኮሜንት ላይ አስፍሩልን። እያንዳንዱን እንመለከተዋለሁ። ቪዲዮን ከወደዳችሁት ለጓደኞቻችሁ ሼር አድርጉት። ስለ ፍቅር፣ ስለ ስነ ልቦናና ስለ አእምሮ ጤና የምንማማርበት ጁሲ ማይንድ ጂምን ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።